ስታፎቻችን አሉ። መድረኩ እዚህ ጋር ነው የሚሆነው። እጣው እዚህ ነው እጣው ራን የሚደረገው። ያው ተዘጋጁ። ስታንድ ላይ አሁን ስልኩን አድርገን ስልኩን ቀጥታ ስትሪም እንዲሆን እናደርጋለን። ሼር አድርጉ። መልካም እድል ለሁላችሁ። መልካም እድል እያላችሁ ጻፉ። ለሁላችሁም እጣ ለገዛችሁ እዚህኛው ስክሪን ላይ ራን የሚሆነው ያው መልካም እድል እንመኝላችኋለን። በይፋ ነው የሚወጣው። እጣውን የእጣ ስነስርዓት አወጣጡን እንዲታዘቡ እንዲያዩ የተጠሩ ክብር እንግዶች እዚህ ፊት ለፊት ላይ አሉ። ሌሎቹም እየገቡ ይገኛሉ እና ሁላችሁም መልካም እድል። ተዘጋጁ። አቡዬ ነርቨስ ሆነሻል? በጣም በእውነት ከጠዋት ጀምሮ አይውሽ እዚህ ጋር ቢትሆኝ በጣም ኢትዮጵያ ውስጥ በሆንኩና በአካል በተገኘው ጉጉት ሊገለኝ ነው። በጣም ጓግቻለሁ። በጣም እኔም ተከታዮቼም እጅግ በጣም ጓግተናል። እንጠብቀው የነበረ ቀን ነው። በጉጉት ትኬታችንን ቆጠን በእጃችን ይዘን ቁጭ ብለን ቀኑን ስንቆጥር የነበረ ቀን ነው። ዛሬ ላይክ በጣም ደስ ብሎናል። ልዩ ቀን ነው። እንግዲህ እድለኞች ፈጣሪ የጻፈላቸው የቤት ባለቤት ይሆናሉ። ቤት ትልቅ ነገር ነው እና በጣም ጓግተናል። እና ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ትኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት አንድ ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ፣ አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስተር የሆኑ ሰዎቹን በማንቀሳቀስ ላይ በማቀላበል ላይ ይገኛል። ሲስቴም ላይ ያሉትን በጉጉል ጠብቁ። ከየትኛው አለም ለየትኛው ለማን እንደሚወሳ አናውቅም። ሀቢባ ይታያል አይደል? ሲያገላብጡ አው ይታያል። እየቆጠርን ነው። እሺ፣ ቁጥሩ 32 ካውንት ዳውን እያደረግን ነው። 9 ሴኮንድ 7 ባካችን ለትልቅ ጉዳዮች በጣም ስንጠብቅ የነበረ ነገር ነው። 20 ሴኮንድ ይቀራል። 15 ራሱ ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የደርግ ከትንሹ ወደ ትልቁ ሄድ ይሆናል። ሀሳቡ ታደሰ ባለቤቶች ስክሪንሻቱን ወስዳችሁ ብሬክዳውን ይደረጋል። ሰዎች ስሙን ንገሩኝ። ስሙን ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምረው። ሀቡ ተሸላሚ ሔዋን የማርያም አስረኛ ማን ያለው አይሰማም። አስረኛ የኛው ነው። ይኸው አስረኛ የኛው ነው። አዎ በቃ እኔ ስክሪንሾት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻሌ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ የወጣ ነው። አምስተኛ ዕጣ ተሸላሚ ደግሞ አዶት እያለች ነው።
አዶት ኮንግራቹሌሽን። የአዶት እንሰት ዕጣ ስንተኛ ነው? አምስተኛ ዕጣ ተሸላሚ ናት ምህረት ጸጋዬ። ስድስተኛ ዕጣ ምህረት ጸጋዬ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የሰባተኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም ደግሞ ዘመኑ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለ4ቱ ሰዎች ብቻ ነበር የዕጣው ዝግጅት የነበረ። ነገር ግን ሰክሰስ ፕላስ ሌሎችን ለማበረታታት በሚል የመቶ ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች ምንም አልሰሙም። እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም ተስፍሽ ክንድቦች በማዕከላችን እንዳለ እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። ተስፍሽ ፕሌስ ይዛችን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ እኔ እሱ እየጻካለ ዜሎ በአንድ በድጋሚ ለፖስች ተስፍዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሔዋን ኮንዶሚኒየም አሸናፊ ሔዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ ዕድለኛ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር ዕድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር ዕድለኛ ነው። ምህረት ጸጋዬ የ100 ሺህ ብር ዕድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር ዕድለኛ፣ ዘመኑ ሜሄ የ50 ሺህ ብር ዕድለኛ፣ ጽጌ ጸጋ የ50 ሺህ ብር ዕድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር ዕድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ማየት ፈልጋለሁ። 6ኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ ሳላችሁ ስንተኛ? 7ኛ 8ኛ ዘመኑ ሜሄ 50 ሺህ ብር። ዘሙ ሜሄ ዘሙ ሜሄ ሔዋን የማርያም የት ናት? ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን።
ተስፍሽ አሁን አንድ ምስት ባረካቸው መሰረት አንዳንድ ወገኖቻችን ትንሽ ድካም ስላለ ራፍ ማድረግ ስላለባቸው እየተንቀሳቀሱ ይገኛሉ። ግን በተቻለ ፍጥነት እዚሁ ላይ ቀርተናቸው ቢያንስ ከአንድ እስከ ክፍል ላይ ቀርተን ሌሎችን ደግሞ ልስቱን በሀቢ በኩል ደግሞ ከእንደገና ማስጠቀት ሳት ገርጻቸው እናደርጋለን። የሚቀሩትን ሀቢባ የሌለኝ የሚሉትን እየሳብሻቸው እያስገባሽ ስለበት እንዲያደርጉና ዳግማዊ ከቻል ትንሽ ደቂቃ ሰጥተን የኬክ ቆረሳ አለ። እዚህ ቤት ወጣላቸውን ለተለያዩ ምድር ወጣላቸውን ሰዎችን በመወከል ኬኩን ቆርሰ ሊቶታ በጣም ደስ ይለናል። ሻምፓይን አንድ ቤት ይቆረሳል። ሻምፓይን አለ በጣም ትልቅ ይጠጣ። ይህም ደግሞ በፍጥነት ይዛካችሁን ኬኩን ሻምፓይን እንድታቀርቡና ዳጋዊችን ሴሬሞኒ አክብሮ እንዲወጣ በፊትና ይጠይቃለን። በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከአንድ እስከ 3 የደረሳቸውን ሰዎች ስልክ ቁጥር ቢላክልኝ እና ወይ እየደወልን ብንጠራቸዋለን። ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን። በተቻለ ለአንደኛ የወጣላቸው ሰዎች አሁን ስንጠራ ሄዋን የማርያም ሄዋን የማርያም ካለች ትምጣ፣ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ። ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራጁሌሽን በሏቸው። ሌሎች ደግሞ ኮንግራጁሌሽን በሏቸው። እኔ ነኝ እያለች ነው አሁን። ማንም ሰው እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ የምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻ ቲክቶክ ፕሮፋይሏ ልካልኝ ዋትሳፕ ላይ ባስገባት እንደዛ መርጣለሁ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካን ነኝ ብሎ ገብቶ በጣም ታይማችን ሚስት ሲያደርግ። እሺ አባዬ፣ እስከዛም ዳግማዊ አሰፋ ትንሽ የእረፍት ጊዜም ስለሚያስፈልገው የደረሱ ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራናቸው እነሱ እንጋብዛለን። በጣም ጥሩ። እሺ